ማፍቀር ስጦታ ነው ውለታን መመለስ ደግሞ መልካምነት ነው ተፈቃሪ ብቻ ሳይሆን አፍቃሪን ማፍቀር ሐቅ ነው ያገቧት በ15 ዓመት እንደምትበልጣቸው ያውቁ ነበር ከሳቸው በፊትም ሁለት ጊዜ አግብታ እንደተለያየች ማረጋግጠዋል ያገቧት ያለፈውን ታሪኳን በመመዘን ሳይሆን ያሁንም ማንነቷን በመለካት ነው እሷም ለሳቸው እጅጉን ታማኝ ሚስት ሆነች 6 ምርጥ ልጆችንም አፈራችላቸው በችግራቸውና በከፋቸው የመከራ ዘመን በምክርም ሆነ በሀብቴ ከጎናቸው ነኝ ብላ ከእሳቸው ጎን እኩል ተሰለፈች ዘላለም አይኖርምና ምርጥ ሚስት ሞተችባቸው ባለም በሞቷ ክፉኛ አዘኑ እሷን ያጡበት አመት የሐዘን አመት ተባለ እሳቸውም ታማኝ አፍቃሪ ነበሩና በተለያዩ አጋጣሚዎች እሷን ከማወደስ ወደ ኋላ ይሉም ነበር እሷኮ እንደዚህ ነበረች ይያሉ ያመጉሷታል ልጆችን ያፈራችልኝ በችግሬ ዘመን የረዳችኝም እሷ ሆነች ፍቅሯን በሰፊው ተሰጥቻለሁ ይያሉ ለሌሎቹ ሚስቶችም ጭምር ያወራሉ ታማኙ አፍቃሪ የሚስቱን እህቶች አይነት ድምጽ ሲሰሙ ሐውላት ሆን እንደ ብለው የእንኳን መጣሽ መልእክት ያሰማሉ ሀታ ስጋ ሲያርዱ እንኳን በህይወት ላሉት ሚስቶቹ ብቻ ያከፋፍሉም ለሟች ሚስት እህቶችም ድርሻቸውን ይልካሉ ዱዓም ያደርጋሉ ታዲያ በቅናት ምክንያት ለመሆኑ ለዛች አሮጊት ሚስቱ ይህንን ያክል ማውራት ምን ይሉታል የሚሉ ሚስቶችም ተፈጥረው ነበር ከሞተችም በኋላ በባሏ ልቦና በጽኑ የተፈቀረች እድለኛ ሚስት ማነች ካላችሁኝ እናታችን ኸዲጃ ቢንት ኹወይሊድ የነብዩ አለይሂ ሰላቱ ወሰላም ሚስት መሆኗን እወቁ አሁን በዱንያ የወደዷት እናታችን ኸዲጃ ቢንት ኹወይሊድ እሷ ነች እቺ عليه وسلم